ነገ ሐምሌ 21 አቤት አቤት ገና ሳይወለዱ በእናታቸው ማህፀን እያሉ ህሙማንን ድውያንን ይፈውሱ የነበረ ገና ተወልደው ደግሞ ህፃን እያሉ እያደጉ እያለም ደግሞ እየጾሙ ቢያስቸግሯቸው ወላጆቻቸው ሙልጭ እያደረጉ እየገረፉ በግድ አፋቸውን እየከፈቱ ምግብ እያስገደዱ ቢያበሏቸው እኔ እኮ ጾሙን እንደሻርኩት አይቆጠርም፣ ምክንያቱም ፈልጌ ሳይሆን እናንተ አስገድዳችሁ ነው ያበላችሁኝ እያሉ በጾም ምክንያት ወላጆቻቸው ጋር ይከራከሩ የነበረ ከአደጉም በኋላ ደግሞ ለአቅመ አዳም ሲደርሱ ወደ ምንኩስና ህይወት መሄድ ፈልገው ወደ ገዳም ቢገቡ ወላጆቻቸው ወታደሮችን በመጠቀም ከገዳም አውጥተው ሙልጭ አድርገው ደማቸው እስከሚፈስ ድረስ ቢገርፏቸው ያ እንደ ጎርፍ እንደ ውሃ የፈሰሰ ደማቸው ደግሞ ገራፊዎችን እየሄደ ያስደነግጥላቸው የነበረ በዘመኑ የነበረውን ጳጳስ በጉቦ ምክንያት ቢገስጹት ከገዳም ገዳም ሲያሳድዳቸው የነበረ በዘመኑ የነበረውን ንጉሥ ደግሞ እንደዚሁ በባህሪው ምክንያት ቢገስጹት በሰባት ገራፊ ቢያስገርፋቸው ከሰውነታቸው የፈሰሰው ደም እሳትን ፈጥሮ ገራፊዎችን ያስደነገጠላቸው ስምህን የጠራ ዝክር መታሰቢያን ያደረገ በዓልህን ያከበረ የእሳትን ባህር ከአንተ ጋር ይሻገር ክብርህም ከቅዱስ ጴጥሮስና ከቅዱስ ጳውሎስ ጋር ተስተካክሏል የተባሉ ገና በወጣትነታቸው ወደ ገዳም ገብተው ይጋደሉ እያለ ወጣትነታቸው ጉልበታቸው ይመነምንና ይዳከም ዘንድ 90 ሸክም የወይራ እንጨት በእጃቸው ይፈልጡ የነበረ 8000 ስግደትም ይሰግዱ የነበረ ታዲያ ሰውነታቸው እንዲዝልና ጉልበታቸው እንዲደክምም ደግሞ እንጨቱን ይፈልጡ የነበረው በመጥረቢያና በምሳር ሳይሆን መሬት በሚቆፈርበት በአድዋማ ነበረ። ታዲያ ይህን ሁሉ እያደረጉ ወጣትነታቸው አልረታ ሰውነታቸው አልዝልና አልደክም ቢላቸው ሰውነታቸው በእሳት እንደተጠበሰ ስጋ እስከሚበስል ድረስ ቆዳቸው እርር እስከሚል ድረስ በጠራራ 6 ሰዓት በባልጩት ድንጋይ በጋለ ድንጋይ ላይ አንድም በእግራቸው እየቆሙ አንድም በሆዳቸው እየተኙ አንድም በጀርባቸው እየተኙ ሰውነታቸውን በፀሐይ ሙቀት ያቃጥሉ የነበረ ቅዳሴን በሚቀድሱ ጊዜ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በሕፃን አምሳል መንበሩ ላይ ቁጭ ብሎ ይታያቸው የነበረ ንጉሱን ስለ ስህተቱ በገሰጹት ጊዜ በሰባት ገራፊዎች አስገርፏቸው ያም አልበቃው ቢል ወደ አህዛባውያን ወደማያምኑ ሰዎች እንዲገሏቸው ቢልካቸው እርሳቸው ግን በስብከተ ወንጌል ሁሉንም አስተምረው ክርስትና አስነስተው አስጠምቀው ወደ ቀናች ሃይማኖት የመለሱ ቅዱስ አባት እኒህ ከካህናት ወገን ከሆነው ከአባታቸው ከአባ ማርቆስና ከእናታቸው ከእግዚ ክብራ ተጸንሰው ከመወለዳቸው በፊት ልብ አድርጉ። እናታቸው እግዚ ክብራ የባለጸጋ ልጅ ናትና ወላጆቿ ልትጠይቅ በሄደች ጊዜ ወላጆቿ በጉልበት ካህንማ አግብታ አትኖርም ከመኳንንቶች ወገን እናጋባታለን ብለው በጉልበት ለመኳንንቶች ሊድሯት ቢሉ አባታቸው አባ ማርቆስም ስለዚህ ነገር አዝኖ ሚስቴን እኮ ቀሙብኝ ብሎ ወደ ቅዱስ ሚካኤል ቤተክርስቲያን ሂዶ በዚያ በቅተው ወደሚኖሩ ወደ አንድ መነኩሴ ሂዶ ተናገረ። ታዲያ ይሄ ብልሃተኛ መነኩሴም ሊቀ መላእክት ቅዱስ ሚካኤል ባመለከተውና በገለጸለት መሰረት ወደ እግዚ ክብራ ቤተሰቦች ሄደና አንድ ጊዜ እስኪ እርሷንም የቀድሞ ባለቤቷን ካህኑን ማርቆስንም ላናግራቸው ለኔ ስጡኝ፣ ለአንድ ቀን ሳናግራቸው አድራለሁ ከቤቴ ይደሩ ብሎ ወሰዳቸው። ከዚያም ይሄ መነኩሴ ወደ በዓቱ ወሰዳቸውና ሁለቶችንም እንደዚህ ብሎ መከራቸው። ስሙኝ፣ ልጅ ካልወለዳችሁ የእሷ ወላጆች ስለማይለቋችሁ በዛሬዋ አዳር ሁለታችሁ በግብር ተገናኙ፣ ትጸንሳላችሁ። ይሄ የቅዱስ ሚካኤል ምክር ነው አሏቸው። ታዲያ እነዚህ ባለትዳሮች በመነኩሴው ቤት እያሉ በግማሽ ሌሊት ሊቀ መላእክት ቅዱስ ሚካኤል ለማርቆስ ተገለጸለትና አይዞህ፣ ይሄ የእግዚአብሔር ፈቃድ ነው። በዛሬዋ ሌሊት ሚስት ጋራ በግብር ተገናኘ። በሚቀጥለውም ዓመት ወንድ ልጅ ተወልዳላችሁ። ስሙንም ሳትረሳ በጸሎተ ሚካኤል በለው። ይህ ልጅህም በአደገ ጊዜ የቤተ ክርስቲያን ምሰሶ የቤተ ክርስቲያን አምድ ይሆናል አለው። በዚህ ትእዛዝ መሰረትም እነዚህ ባለትዳሮች በግብር ተገናኝተው ቅዱሱ አባታችን አቡነ በጸሎተ ሚካኤል ተጸንሰዋል ማለት ነው። ታዲያ እናታቸው እግዚ ክብራ እሳቸውን በጸነሰች ጊዜ ፊቷ እንደ ፀሐይ አበራ። ሆዷንም የታመሙ ሰዎች እየመጡ እየነኩ ከደዌያቸው ይድኑ ይፈወሱ ነበር። ታዲያ ይሄ ቅዱስ ከተወለደ በኋላ አባቱ ካህን ነበርና ጥንቅቅ አድርጎ የጸሎት መጻሕፍትን የሃይማኖት መጻሕፍትን አስተማረው። ቅዱሱ አባታችን አቡነ በጸሎተ ሚካኤል ከሕፃንነቱ ጀምሮ በጾም በጸሎት በስግደት ይጋደል ነበር። በዚህ ጊዜ ልጃችን በጾም ምክንያት በረሃብ ይሞትብናል እያሉ ወላጆቹ በግድ እያስገደዱ አፉን እየከፈቱ ምግብ ያበሉት ያጎርሱት ነበር። ታዲያ በዚህ ምክንያት ቁጭ ብሎ እያለቀሰ እያለ ወላጆቹ ይመጡና ይሄው ጾምህን ፈታህ ይሉታል። እርሱም ምን ይላቸው ነበረ? እንግዲህ ልብ አድርጎ ገና 5 ዓመት ሳይሞላው በ3-4 ዓመቱ ነው እንደዚህ የሚሆነው። ታዲያ በግድ በአፉ ምግብ ካስገቡ በኋላ ይሄው ጾምህን ፈታህ ምን ትሆን በሚሉት ጊዜ እርሱም በሕፃን አንደበቱ እኔ በፈቃዴ ምግቡን በአፌ ውስጥ ጨምሬው ቢሆን ኖሮ ጾሙን በፈታሁት ነበረ። ነገር ግን እኔ ሳልፈልግ አስገድዳችሁ እናንተ በአፌ ውስጥ ጨምራችሁታልና ጾሙን እንደሻርኩት አይቆጠርም እያለ እስከ ማታ ድረስ ይጾም ነበር። ወገኖች፣ የዚህ ቅዱስ ተጋድሎ ይሄ ብቻ አይደለም። አድጎ ዲቁና ከተቀበለ በኋላ ደግሞ አባቱ አሁንም
በግድ ድርሃለሁ አለው። ሊቀ መላእክት ቅዱስ ሚካኤል የነገረውን ረስቶ ማለት ነው። በግድ ድርሃለሁ ባለው ጊዜ ይሄ ቅዱስም ጠፍቶ በምንኩስና ለመኖር ወደ ገዳም ገባ። ይሄ አባቱም ከገዳም አስመጥቶ ሙልጭ አድርጎ ያስገርፈው ነበር። ይሄ ቅዱስም በፍጹም በትዳር አልኖርም የምኖረው በገዳም ነው ባለው ጊዜ አባትየው ሐሳቡን ቀየረና እሺ ምንኩስናውን ተውና መምህር ሁን ብሎ ደግሞ ለመምህር ወስዶ ሰጠው። ይሄ ቅዱስም አባቴ ሆይ አትድከም፣ እኔ መምህር ሳይሆን መነኩሴ ሆኜ መኖር ነው የምፈልግ ይለው ነበር። እኒህ ቅዱስ አባታችን አቡነ በጸሎተ ሚካኤል ይባላሉ። ንጉሱን ከአንድ ሚስት በላይ እንዴት ብዙ ሚስት ታገባለህ ብለው ይገስጹ የነበረ፣ በዚህ የተነሳም ደማቸው እንደ ጅረት እስከሚፈስ ድረስ ያስገርፋቸው የነበረ፣ ደማቸውም እሳት የሆነ ገራፊዎችን ያስደነግጥና ያስበረግግላቸው የነበረው ቅዱሱ አባታችን አቡነ በጸሎተ ሚካኤል ነገ ሐምሌ 21 የዕረፍት በዓላቸው ነው። የኒህ ቅዱስ ተጋድሎ በዚህ የሚያበቃ አይደለም። በቀጣዩ ደግሞ እመጣበታለሁ። በነገራችን ላይ የኒህ ቅዱስ አባት ቅዱሱ አጽማቸው የሚገኘው ገዳማቸው፣ ዋሻ ገዳማቸው፣ ቤተክርስቲያናቸው የሚገኘው ከቅዱሱ አባታችን ከአባ ጊዮርጊስ ዘጋስጫ ገዳም ስር ነው። እርሱም ደቡብ ወሎ ውስጥ ነው። አደራ በደንብ አድርጋችሁ ኮፒ ሊንክ ማድረግ እንዳይረሳ ጠይቃችኋለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ በጸሎተ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።